ይሄን ያህል የሚያስፈራ ፊት ነው እንዴ? ቆያለኝ። አዎ ፈርቻለሁ፣ ግን የፈራሁት ለሱ ነው። ምክንያቱም ፊቱን አበላሽዋለሁ። ለሱ ፈርቼለታለሁ። ምንድነው እኔ የኢትዮጵያ ሻምፒዮና ነኝ፣ የሙዋይታይ ፋይተር ነኝ። ስለዚህ ከኔ ጋር መጫወት ቀላል አይደለም እና እንግዲህ የሚመጣበትን መዘዝ ሳስበው ፈራውለት፣ ወየውለት። መሬት ተነሱ አንድ ሙዋይታይ ፋይተር ሻምፒዮና መግጠም ማለት ቀላል አይደለም። ስራ ይጠበቅበታል፣ መልፋት ይጠበቅበታል። ምን ስፖርት የሚያውቀው ነገር አለ ሲጀመር? እና ላንተ ፈርቻለሁ። ስለዚህ ከኔ ጋር ፋይት ማድረግ የምትፈልግ ከሆነ መስራት ይጠበቅብሃል። ነጭ ላብን ማውጣት ይጠበቅብሃል። ከመሬት ተነስቶ ከናቲ ጋር ፋይት አደርጋለሁ ማለት በጣም ከባድ ነገር ነው። ስለዚህ ከኔ ጋር መጫወት ቀላል ስላልሆነ ፊትን ደግሞ እንደማበላሽው ሳስበው ፈራሁኝ። ምክንያቱም ምንም ስለ ስፖርት የምታውቀው ነገር የለም። ፋይት መደባደብ በጣም ቀላል ነገር የሚመስለው ሰው አለ። እኔ አሁንም ደግሞ ለአንተ ፈርቻለሁ። ስለዚህ ከኔ ጋር ፋይት ማድረግ የምትፈልግ ከሆነ አሁን የነገርኩ ነገሮች ማሰብ አለብህ። ስፖርት መስራት ይጠበቅብሃል። ሙዋይታይ መስራት ይጠበቅብሃል። ስራ፣ ወጥር፣ ልፋ። ከኔ ጋር እንጫወታለን እና አሳውቀኝ ያለው ነገር። አዳኝ ደግሞ አዳኝ አይደለም መባል ያለብህ ታዳኝ ነው። አዳኙ አሁንም እኔ ነኝ። አመሰግናለሁ።